ሰላም ሰላም ጋይሶች፣ አሁን የመጣሁላችሁ ሶላራ ማፕ ላይ ድብቅ የሆኑ ቦታዎች ላሳያችሁ ነው። ወደ እሱ ከመግባታችን በፊት ትንሽ ጉንፋን ስለያዘኝ ድምጼ ላይ ይሰማ ይችላል። እናም ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወደ ቪዲዮ መጀመሪያ እዚህ ዋተርፋል የሚባል ማፕ አለ። እዛ ጋር እንሄዳለን፣ ያፏፏቴ ላይ ያለው። ከዛ እሱ ስጋ ስንወርድ እዚህ ጋር ማለት ነው ዋተርፋል ይባላል ቦታው። ከዛ አጠገብ አለ ይሄ ፏፏቴ። ከዛ እቺ ፏፏቴ ላይ በዚህ በጎማ ከባድ ነው በጎማ ለመግባት፣ ግን እንሞክራለን። ከዛ በጎማ አድርገን እንሰቀላለን ወደ ፏፏቴው። ያ ድብቅ ቦታ በፏፏቴ ውስጥ ነው ያለው። ከዛ በጎማ አድርገን እንሰቀላለን፣ እንዘላለን። ጋይሶቼ ግን በጎማ በጣም ከባድ ነው። አቅጣጫው አትቆጣጠረውም። አቅጣጫው እንደዚህ ነው። ደግመን እንሞክረውና ከዛ ወደ ሌላኛው እንሄዳለን። እሺ አረላሽ ነው። አይሰራም። ወደ ሌላኛው ጎማ የለውም። በዚህ ነው የምንሰቀለው፣ እየተሳብን ወደ ላይ ማለት ነው፣ እየነጠርን ወደ ላይ። በዚህ ይቀላል ከጎማው በጣም ከባድ ነው። ከዛ ጋይሶቼ በዚህ እንሰቀላለን፣ እንሄዳለን። ሰብስክራይብ እና ላይክ ያላደረጋችሁ ሰዎች ሰብስክራይብ እና ላይክ ማድረግ እንዳይረሳ። ቀጣይ ቪዲዮ የፈለጋችሁትን እንሰራላችሁ እችላለሁ። ኮሜንት ላይ ጻፉልኝ። የፈለጋችሁት ቻሌንጅ ካላችሁም ጻፉልኝ። ይመቻችሁ። እዚህ ጋር ነበር ወይስ ውረድ? ከላይ ነው። ከላይ ነው ያለው። እዛ ጋር ምንም እዚህ ጋር ነው። ከላይ ነው ያለው። እዚህ ጋር አለ መሳሪያ አለ፣ ኤዳውሌም አለ። እዚህ አለ ይሄ ካራክተር አለ። እሱስ ዩዝ የሚል ይመጣል። የኔ ስለማይታይ ነው። ዩዝ ብለን የእሱ ካራክተር ተጨማሪ እንይዛለን ማለት ነው ጋይሶቼ። ከዛ ይሄ ፎቶ ምናምን አለ። እኔ እየተቀረጥኩ ነው፣ ግን ለእናንተ አይታይም። ይሄ የኔ መተኮሻ ምናምን አይታይም ለእናንተ። ከዛ ተቀምጠን ምናምን እንሄዳለን ወደ ሁለተኛው ማፕ። እዚህ ጋር ነጠን ወርደን ከዛ ጋር በሞተር ወደ ሌላኛው ሄድን። እሱ ደልታ ኢዚ ይባላል። ይሄ ማፕ ነው፣ ደልታ ኢዚ ይባላል። በቡራ በኩል አድርገን ነው የምንገባው። እንደዚህ አድርገን ይሄ ሰብረነው እንገባለን። ቴብሎን ስለመጣ ፓወራችን ተጠቅመን እንሄዳለን በፍጥነት። ከዛ እዚህ ጋር ስካር አለ፣ እዚህ ጋር አለ ፋማስ የሚባል ይሄ ብሬን አለ። ከዛ ይሄ ሰብረን ቀስ ብለን ሳንሮጥ ቀስ ብለን እንጥራለን። ከዛ ከላይ በላይ እንሆናለን ማለት ከፈጠን እንወድቃለን ወደታች። ከዛ እዚህ ጋር ሆነን መምታት ይቻላል። በኤስኬስ በፒ90 በሁለቱም። እና ጋይሶች ቻሌንጅ እና የፈለጋችሁትን ቪዲዮ ልሰራላችሁ እችላለሁ። ቻሌንጅ ኮሜንት ላይ ጻፉልኝ። ይመቻችሁ።